ትላንት ስለ ፓርቲ ሩም አጠቃቀምና ስላለው ጥቅም በሰራውላችሁ ቪዲዮ ብዙዎቻችሁን እንደጠቀማችሁ ነግራችሁኛል። ዛሬ ደግሞ ዊክሊ ሪዋርድ ከሆነው ስለ ዴይሊ ራፍል ላስረዳችሁ። ዴይሊ ራፍል ማለት አንድ የሚኪ ላይቭ ተጠቃሚ ከሌላ ሰው ጋር በአንድ ጊዜ የ100,000 ኮይን ሲቀያየር አንድ ጊዜ ለተቀያየረው $5 ያገኛል። 2 ጊዜ በቀን መቀያየር ይችላል። 2 ጊዜ ለተቀያየረው $10 ያገኛል ማለት ነው። እንግዲህ አንድ ሚኪ ላይቭ ላይ ከዴይሊ ራፍል ብቻ እስከ $10 ያገኛል ማለት ነው አንድ ተጠቃሚ። ይሄንን ዴይሊ ራፍል በሳምንቱ መጨረሻ ላይ ሪሲቭ ማድረግ ይችላል። ነገር ግን ይሄንን ሪሲቭ ለማድረግ ቅድመ ሁኔታዎች አሉ። አንደኛ በሳምንት 2 ጊዜ ላይቭ መግባት አለበት ይሄ ተጠቃሚ ማለት ነው። እያንዳንዳቸው የላይቭ ቆይታ ጊዜያቸው ከ2 ሰዓት ያነሰ መሆን የለበትም። እነዚህን ቅድመ ሁኔታ ካሟላ በሳምንቱ መጨረሻ ላይ ክሌም በማድረግ ወደ አካውንቱ ማስገባት ይችላል ማለት ነው። እንግዲህ ይሄ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። የበለጠ መረጃና ኤጀንሶቻችንን ለመቀላቀል ከፈለጋችሁ በእነዚህ ስልኮች መቀላቀል ትችላላችሁ። ሃይ በሉን። ቴሌግራም ላይ ያናግሯችኋል፣ ወደ ግሩፕ ውስጥም ይጨምሯችኋል። የተለያዩ መረጃዎችን እዛ ላይ መቀያየር ትችላላችሁ ማለት ነው። አመሰግናለሁ። ባባይ